ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ላይክ በማድረግ አበረታቱኝ። ኤፍራታ እንግዲህ እንደምታወቀው ስለ ቤተሰቦቿ ምንም የምታውቀው ነገር አልነበረም እና ገኒ ከዛሬ ነገ እነግራታለሁ እያለች ነበረ እና በህልም እንግዲህ ናታን ኤፍራታ ስትወቅሰው ነበረና ቤተሰቦቼን አፈላልግልኝ ብዬ እያወክ ስደብቀኝ ነበረ፣ አስመሳይ ነክ ብላው ነበረ በህልምና አሁን እንግዲህ ለገኒ እውነታውን መንገር አለብን፣ ኤፍራታ እውነታውን ማወቅ አለባት እያለ ነበረ። እንግዲህ እንደ አጋጣሚ ሆነ ኤፍራታ ከውጭ ስትመጣ ሁሉንም ነገር ሰምታለች፣ አውቃለች እና በጣም ነው ያዘነችው። እንግዲህ እውነት ለመናገር አሁን ባለችበት ሁኔታ እንዴት ሆነን እነግራታለን እያለች ነበረ ገኒ። አሁን ባለችበት ችግር ውስጥ ነው ያለችው እና ይህን ነገር ብነግራት ብታውቅ ደግሞ የባሰ ትጠላናለች እና እንዴት አርጌ ይህን መቋቋም አችልም፣ ብቻዋን ነው የምትሆነው፣ ከጎኗ የሚሆን ሰው የላትም እያለች ነበረ። እንግዲህ እንደፈራችሁ ያለችው አልቀረላትም። እንግዲህ ገኒ ኤፍራታ ሁሉንም ነገር ሰምታለች። ናታን አንቺም እናቷ እንደሆንሽ ዳግምም ደግሞ ወንድሟ እንደሆነ እነግራታለሁ፣ እውነቱ ማወቅ አለባት፣ እኔ ውስጤ ህሊናዬ በጣም እየወቀሰኝ ነው እያለ ነበረ። ኤፍራታ እንግዲህ ሁሉንም ነገር ሰምታለች፣ በጣም አዝናለች፣ በጣም እያለቀሰች ነበረና በሌላ በኩል ያፌት በጣም እያስጨነቃት ነው። እንግዲህ ለሰርጋችን 3 ቀን የቀረንና እንዴት ነው ተዘጋጅተሻል እያላት ነበረ። በጣም እንግዲህ ተጨንቃለች ኤፍራታ፣ በጣም ጭንቅ ውስጥ ናት እውነት ለመናገር። ይሄ ደግሞ ተጨምሮባት እንግዲህ ይሄ ነገር መፍትሄ ካላገኘ የያፌት ጉዳይ ያፌት ለህግ ካልቀረበ ሂዊም እንግዲህ እየለፋች ነው፣ ግን ሊሳካላት አልቻለም። ያፌት በጣም ጠንቃቃ ነው፣ እንደዚህ እንትን የሚል ሰው አይደለም፣ በቀላሉ የሚገኝ ሰው አይደለም እና ሂዊን እንግዲህ ወደ ሴቶቹ ቀላቅላት እያለው ነበር። እንግዲህ የእሱን ሰራተኛ ሂዊን ወደ ሴቶች ቀላቅላት እና በመንገዴ ላይ የሚገባ ሰው አልወድም እያለ ነበር። እንግዲህ ያፌት በጣም ተናዷል። ቬሎ እና ሱፍ ለማየት ወጥቼ ነበረ፣ እሷ በመንገዴ ላይ ስገባ በጣም አናዳኝ ነው ወደ ቤት የተመለስኩት ብሎ ነበረና እና ኤፍራታን እንግዲህ በስልክ ሉሊት ክፍሏ ገብታ ስታዋራት ስለነበረ ድምጿን ስለሰማ ለዛ ለማይረባ ናታን ሄዳ እንድትነግረው አፈቅርሃለሁ ብለሽ በይኝ እንድትሰማና ለያፌት እንድትናገር አሁኑኑ አለና እንደዛ ስትል እንግዲህ ሉሊት ምንም ደቂቃ አልፈጀባትም፣ ወደው እነ ናታን ክፍል ሄዳ ቤዛም ነበረችና እውነታውን ነገረቻቸው ማለት ነው። እንግዲህ ያፌት የፈለገው ሆነለት። በጣም የሚያሳዝነው እንግዲህ አሁን ላይ ኤፍራታ በጣም ተጠባለች፣ ተጨንቃለች፣ ለናታን እያሰበች ነው። አሁን ደግሞ ይሄ ነገር ናታን በጣም በዝምታ ተውጧል፣ ወይ አልቅሶ ወይ ተናግሮ አልወጣለትም። ይሄ ነገር በጣም ውስጡን እየጎዳው ነው ብላው ነበረ። እንግዲህ ጽዮንም በጣም ሌላ ችግር ናት፣ በጣም እያስጨነቀቻት ነው። እንግዲህ ኤፍራታን አሁን ደስ አለሽ እያለቻት ነበረና ወንድሜ በጣም ደስተኛ ነው፣ ምን ነው ለምንድን ነው የምታዩ ምናምን ብላ እንግዲህ በጣም ኤፍራታን እየተጫነቻት ነው። እና ጽዮን ካላስታወሰች ብዙ ችግሮችን እየፈጠረች ነው። የቤተሰቦቻችን ሀብት ንብረትም በእሷ ምክንያት ያጣ ነው ብላ እያሰበች ነበረ እና ቤዛ እንግዲህ በአባትሽ ምክንያት ነው፣ አባትሽ ብዙ እዳ ነበረበት እና በዛ ምክንያት ለጨረታ ቀርቦ እንግዲህ ቤታችሁ ንብረታችሁ የተሸጠው በዛ ምክንያት ነው እንጂ በኤፍራታ ምክንያት አይደለም ብላት ነበረ እና ናታንን እውነት ነው ወይ በአባቴ ምክንያት ነው ወይ ንብረታችን ያጣ ነው በኤፍራታ ምክንያት አይደለም ወይ ብላ ጠይቀዋለች። አዎ ግን አሁን ይሄን ነገር ማውራት አልችልም፣ በዚህ ወቅት እንደዚህ ሆኜ እያላት ነበረ። እንግዲህ ናታን በጣም ተጨንቆ ነው ያለው፣ ጭንቅ ውስጥ ነው እውነት ለመናገር እና ውዶቼ በጣም ያሳዝናል ይሄ ነገር።
ኤፍራታ የሆነ መፍትሄ ካላገኘች ከዚህ ጭንቅ እንዴት መውጣት ትችላለች? አሁን ደግሞ የእናቷ እውነታ ስትሰማ በጣም ሌላ ጭንቅ ውስጥ ገብታለች እና አሁን ብቻዋን ናት። ለሰውም እያካፈለች አይደለም፣ ችግሯን ለሰው እየተናገረች አይደለም። ለማንም እንዳትናገሪ ብሎ ስላስፈራራት ብቻ ለማንም ችግሯን እያካፈለች ስላልሆነ ብቻዋን እየተጨነቀች ነው። ምክንያቱም ለሰው ብታወራ